በተጨናነቀ ሁኔታ ሁሌ በሚያስብበት በሚተክዝበት ጊዜ ቤታ የሚባለው የአእምሮ ደረጃ ላይ ወይ ደግሞ ሪትም ላይ ነው የሚሆነው ማለት ነው። አእምሯችን ስናረጋጋውና ዝም ስናሰኘው አእምሯችን ወደ አልፋ የሚባለው ሄርዝ ወይ ደግሞ ሞገድ ደረጃ ላይ ይወርዳል ማለት ነው። እና ወደ እንቅልፍም ስንሄድ ወደ አልፋ ነው ወይ ደልታ ዲፕ የሆነ እንቅልፍ ስንገባ ነው እና የሚሆነው አእምሯችን ደረጃ ላይ እና ያ አእምሮን ዝግ ወደ ማድረግ ወደ አልፋ የሚባለው ከ8 እስከ 12 ሄርዝ ሲሆን ነው አእምሯችን ሲረጋጋ ጸጥ ወደ ማለት ሲሄድ ማለት ነው። እና ይህ ሪላክስድ ወይ ደግሞ ወደ ተመስጦ ወደ መግባት ወደ እንቅልፍ ወደ መሄድ ወይ ደግሞ ከእንቅልፍም ስንነሳ ደረጃ ነው። እንግዲህ ይህ አልፋ ላይ ሆነን አልፋ ላይ ስንሆን አእምሯችን የተረጋጋ ይሆናል ማለት ነው። በዛን ሰዓት ጭንቀት ይቀንሳል፣ ትኩረት ይጨምራል፣ እንዲሁም ስሜታዊ ወይ ደግሞ የመበሳጨት ይሁን ወይ የማዘን ስሜታችንን እንቆጣጠራለን ማለት ነው። ውሳኔዎቻችንን ያሻሽላል ማለት ነው። አሉታዊ የሆኑ ወይ ደግሞ መጥፎ ነገሮች ውስጣችን ስለራሳችን ሰዎች የነገሩን የተሰበሰበ ቫይረስ ማለት ይቻላል። በዚህ ዘመን ኮምፒውተር ላይ ቫይረስ ገብቶ እንደሚበጠብጠው እንዲሁ ውስጣችን የተሰበሰበ ማንፈልገው ነገሮች ያንን ለማጽዳት እና ለአዲስ ማንነት ለማቀናበር ይረዳናል። እና አልፋ ወይ ደግሞ ይሄ ሜዲቴሽን ቴክኒክ ላይ እንዴት ነው ልንገባ የምንችለው የሚለውን ጸጥ ያለ የተረጋጋ ቦታ በመፈለግ አይኖቻችንን በመክደን በአይነ ህሊናችን የተረጋጋ ነገር ወደ ተመስጦ በመግባት ፖዘቲቭ የሆኑ ነገሮችን ወይ ደግሞ ስለ ራሳችን ጥሩ እኔ እግዚአብሔር የባረከኝ ሰው ነኝ፣ እኔ ጥሩ ሰው ነኝ፣ እኔ ያሰብኩትን ማሳካት የምችል ሰው ነኝ የሚል ውስጣችን የሆነ ድክመት አለብን ብለን በምናስበው ነገሮች አእምሯችን የሚያስጨንቁን ነገሮች ኦዲት ካደረግነው ወይ ደግሞ ችግራችን ብለን ካሰብነው ነገር በተቃራኒው ለምሳሌ ሰነፍ ነኝ ብዬ የማስብ ከሆነ እኔ ጎበዝ ነኝ የሚል ፖዚቲቭ ነገር ወደ ውስጤ ለማስገባት ያ የተረጋጋ መንፈስ ላይ ሆነን አእምሯችንን ወደ አልፋ ስቴት ወይ ደግሞ የአልፋ የሚባለው ዝግ ያለ ተመስጦ ውስጥ በማስገባት ያን ነገር በመደጋገም በአይነ ህሊናችን ደግሞ ያን ያሰብነውን ነገር ስናሳካ በማየት አእምሯችን አልችልም የሚለውን ነገር ወይ ደግሞ ማሳካት አልችልም የሚለውን አስተሳሰብ እንቀርፈዋለን ማለት ነው። ሌላ ወደ አእምሯችን ወደ ዘና ያለ እንዲሆን እንዲረጋጋ ይረዳናል ማለት ነው። ይሄንን በቀን ከ10 እስከ 15 ደቂቃ በመለማመድ አእምሯችንን ማረጋጋት ሀሳባችንን ለማሳካት ይረዳናል ማለት ነው። ሌላ ፕሮግራም ይኖረን ለምሳሌ የትኞቹ ውጫዊ ተጽዕኖች ናቸው በአስተሳሰቤ ላይ በጣም ተጽዕኖ የሚያሳድሩት? ፖለቲካ ነው፣ የማይጠቅም ፖለቲካ ነው ወይ የሆነ የማይረባ ሰው ህይወታችንን ከኛ ጋር የማይሄድ ሰው ነው ወይ የሚረብሸን ያለው ኔጌቲቭ የሆነ ሰው ወይ ደግሞ የትኛው ውስን የሆነ እምነት ነው ስለ ራሴ ወይ ደግሞ ስለ ፈጣሪ ያለኝ ውስን እምነት የትኛውን ወደኋላ የሚያስቀረኝ የሚለውን በማወቅ ያንን በበጎ አስተሳሰቦች ለመቀየር ሜዲቴሽኑን መጠቀም እንችላለን። ሌላ ከኛ ግብ ጋር ወይ ደግሞ ከኛ ዓላማ ጋር የሚሄዱ ሰዎች ጋር በመገናኘት በመጣበቅ ከነሱ በመማር እንግዲህ ይህንን በማድረግ አዎንታዊ ነገሮች ማዳበር እና አእምሯችንን ለመቆጣጠር እና ህይወታችንን ለማሳካት እንችላለን ማለት ነው። እንግዲህ ይህን ሜዲቴሽን እና አጠቃላይ ስለ አእምሯችንን እንዴት ልንጠቀምበት እንችላለን፣ ልናረጋጋው እንችላለን የሚለውን በአጭር ቪዲዮ ውስጥ መግለጽ አልችልም። ግን አእምሮን የማንቃትና የማብቃት ጉዞ የሚል በእኔ የተጻፈች
መጽሐፍ አለች። እችን ከአማዞን እንዲሁም ከኔ ዌብሳይት ህይወት.com ላይ ታገኙታላችሁ። እንዲሁም የተለያዩ ኮርሶችን በዚህ ህይወት.com ላይ በአማርኛና በእንግሊዝኛ እንሰጣለን። እዛ ዌብሳይት ላይ ገብታችሁ ብዙ ቁም ነገር ማግኘት ትችላላችሁ። ስለዚህ ይሄን ቪዲዮ ካያችሁ እዛ ዌብሳይት ላይም ገብታችሁ ብዙ አይዲያዎችን መማማር እንችላለን ማለት ነው። ስለተከታተላችሁ አመሰግናለሁ። የተባረከ ቻው ቻው።